ሰላም ሰላም እህቶቼ እንዴት ናችሁ? ዮርዳን ነው ሸቃሪ እንዴት ናችሁ? ሁሉ ሰላም። ዛሬ አንዳንድ ነገሮች ልላችሁ እንትን ይሄ ሁለት ሆናችሁ የምትሰሩ ልጆች ማለት ነው። ሁለት የሶስት ሆናችሁ የምትሰሩ ልጆች ግን እናንተ ግን ነባሮች ማለት ነው የቆያችሁት ግን ለምንድን ነው አዲሶቹን የምታሰቃዩቸው? አረ ፈጣሪ ይፈሩ። እውነት ይህንን የምትሰሙ ሁለት ሆናችሁ የምትሰሩ ልጆች ወይም ሁለት ከሶስት ሆናችሁ የምትሰሩ ልጆች ማለት ነው እባካችሁ አዲሶቹን ተዉ። ቋንቋ አይችሉም ብላችሁ አጨቁኗቸው። ፈጣሪን ፍሩ፣ ተዉ። እናንተ መጀመሪያ ስትመጡ የነበራችሁበትን አስቡ። እውነት በጣም ከባድ ነገር ነው ማለት ነው። እንዴት እንደዚህ አንዷ ምን አረገቻት? ጓደኛዬን አሁን አጠገቤ ነው ያለችው ልጅቷ። እናቷ አንድ ቤተሰብ ውስጥ ነው የምንሰራው ማለት ነው። ልጅቷ ፍሪጅ ከፍታ ምግብ ልትበላ ስትል ማለት ነው ሚስተር ቢሮ ሆኖ በካሜራ ይሻል እንዳትነኪ፣ ምግብ የሚበላው እዚህ ቤት ማታ ማታ ነው ትላታለች። ልጅቷ በአጥንቷ በ6 ወሯ በአጥንቷ ሄደች። በቃ በአጥንቷ ትታመማለች። መጨረሻ ላይ ጣላት። ረሃብ ቤት ውስጥ ምግብ እያለ እንግዲህ ያቺ ነባሯ ናት የምትከለክል። ከዛ ጣላት። መጨረሻ ላይ ሲጥላት በቃ ሐኪም ቤት ወሰዷት። በቃ በቂ ፈሳሽ ሰውነቷ ውስጥ የለም፣ ምግብ አትበላም ተባለ። ቤቱ ምግብ ብቻ ነው። እንዴት ነው ምግብ ማው? ሴትዮዋ ቢሮ ነው የምትውለው፣ ስራ ልጆች አሉ። ልጆቹ ከእንዴት ነው ምግብ አለ ምግብ አበላ? መጨረሻ ላይ ልጅቷ ስትጠየቅ እንዴ ምግብ እናንተ ተከለክሉ አይደል እንዴ? ምግብ እኮ ከበላው እና አንቺ እንደምትቆጪ ነግራኛለች አለቻቸው። በቃ የተንተባተበች አረበኛም ብዙ አትችልም ልጅቷ። አበደች፣ ሴትዮዋ አበደች። የፈለግሽውን ነገር የፈለግሽውን ጠጪ። ለካሽ ከሻምፖ አቅም እንኳን ይቺ ልጅ ሴትዮዋ ገዝታ እየሰጠቻት ያቺ ትደብቅባታለች። አረ ግፍሩ ተዉ፣ ግፍሩ ተዉ፣ ነባሮች ተዉ፣ ፈጣሪን ፍሩ።